ያለው አንቺን ለማስደ የምታዩትን አይነት ላይሪክስ ለመጻፍ መጀመሪያ የምንፈልገውን ባክግራውንድ እና ዘፈን ከመረጥን በኋላ ሁለቱንም እኩል አድርገን እንቆርጠዋለን። ከዛ ልክ ዘፈኑ የሚጀምርበት ጋር እናደርግና ከታች ቴክስት የሚለውን እንነካለን። ከዛ የዘፈኑን ግጥም እንጽፋለን ማለት ነው፣ ወይም ላይሪክሱን እንጽፋለን። ከዘፈኑ እኩል ከጻፋችሁ በኋላ ግጥማችሁን ራይት ትሉትና የምትፈልጉበት ቦታ ላይ ታስቀምጣላችሁ። ከዛ ድጋሚ ወደ ጎን ጠጋ በማድረግ ቀጣይ የሚናገረውን ግጥም ጋር በማድረግ ቀጣዩን ትጽፋላችሁ ማለት ነው። ጽፋችሁ ከጨረሳችሁ በኋላ ልክ ከዘፈኑ ከግጥሙ እኩል መሆኑን የጻፋችሁትን ቼክ ታደርጉታላችሁ። ከዛም ልክ እኔ ማድረጉን እንደምታዩት ከጻፋችሁ በኋላ የፈለጋችሁትን ፓርት ሰሌክት ታደርጉትና ስታይል የሚለውን ትነካላችሁ። ከዛ ወደ ጎን ታደርጉና የፈለጋችሁትን ትመርጣላችሁ። እኔ አረንጓዴውን መርጫለሁ። ከዛ ከለሩን ይቀይርልናል ማለት ነው። ከዛ አኒሜሽን ላይ እንገባና አኒሜሽን ላይ ደግሞ አገባቡን እንመርጣለን ማለት ነው። ካሉት ውስጥ እኔ ይሄኛውን የተመቸኝ እሱን መርጣለሁ። ከዛ አውት የሚለውን ነክታችሁ ደግሞ አወጣጡ ወደ ግራ ወደ ቀኝ ወጣ እንዴት ይውጣ የሚለውን ትመርጣላችሁ። ሁሉንም ቼክ አድርጉት። ከዛም በዚህ መሰረት ሁሉንም ላይሪክሶች ትጽፋላችሁ ማለት ነው። እኔ ቪዲዮ እንዳይረዝም ስላሳጠርኩት ነው። እስቲ አሁን የሰራነውን አንድ ላይ ነው። እዛም በዚህ መልኩ ሰርተነዋል። ላይ ኤክስፖርት ከሚለው አጠገብ ያለውን እንነካና ሪሶሉሽን የሚለውን 10/80 ኮድ ሬቱን ደግሞ ሃይ የሚለው ላይ አድርገን ኤክስፖርት እናደርጋለን ማለት ነው። በመቀጠል ይሄ አሁን የማሳያችሁን አፕሊኬሽን ከሌላችሁ ታወርዱትና ከዛ በቀስቱን እንደማሳያችሁ ፕላስ ነክታችሁ ሚዲያ፣ ከዛ ቪዲዮ፣ ከዛ ቅድም የሰራነውን እንመርጣለን። ከዛ በኋላ አሁን በማሳያችሁ መልኩ ሁሉንም ሴቲንጎች ታስተካክላላችሁ ማለት ነው።